ተመሰከረላቸው ማለት ነው። 10 ሰዎች አይ እነዚህ 10 ሰዎች ብቻ ናቸው እንደ ጀነት እንደሆኑ የሚናገረው ካሉ ደግሞ አይ በፍጹም አይደለም። ኢቭን እንኳን አይደለም 10ዎቹ ሁሉም ነብዩ ሰለላሁ ዐለይሂ ወሰለም የተከተለ ሰው የጀነት እንደሆነ ተነግሯል። ሰሂህ አልቡኻሪ 7280ኛው ሐዲስ ቁጥሩን በደንብ ተመልከቱ፣ ኖትም ያዙ። 7280ኛው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ይናገራሉ? all my followers will enter paradise አሉ። ሁሉም የኔ ተከታዮች ጀነትን ይገባሉ አሉ። ኩሉ ኡመቲ يدخلون الجنة አሉ። ሁሉም ኡመቶች የኔ ኡመት እኮ የኔ ተከታዮች ጀነት ይገባሉ አሉ። ኢላ መን አባ ጀነት ግባ ሲባል እምቢ ያለው ሲቀር እና ጀነት ግባ ሲባል እምቢ ያለው ሲቀር ብለዋሉ። ቃሉ ሰሃቦች ደግሞ ብለው ጠየቋቸው ያ ረሱላህ ወመን ያእባ ማነው ጀነት ግባ ተብሎ ደግሞ እምቢ የሚል ብለው ሰሃቦች ሲጠይቋቸው ማን አጣዓኒ ደኸለ الجنة አሉ። እኔን የተከተለኝ እኮ እኔን የታዘዘ አላህንና እኔን የታዘዘ ጀነት ገባ አሉ። ጀነት ገባ ኦሬዲ እንደውም በፓስ ነው የጠቀሱት። ይሄ የማይቀር ስለሆነ ነው ጀነት መግባቱ። አንድ ሰው ጀነት መግባቱ የማይቀር ከሆነ በማዲ በፊዕል ማዲ ይገለጻል። ደኸለ ነው ያሉት يدخل ይበናል አሉ ማለት ነው። ደኸለ الجنة ጀነት ይገባል አሉ። ወመን አዕሳኒ እኔን ደግሞ ያመፀ ወይም ደግሞ ትእዛዝን ያልተከተለ ሰው ፈቀደ ባሱ ነው እምቢ ያለው አሉ። ስለዚህ ነብዩን ሰለላሁ ዐለይሂ ወሰለም የሚከተል ሰው ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ጀነት እንደሚገቡ ግልጽ ነው ማለት ነው በዚህ ሐዲስ መሰረት። እና ይሄ ከሆነ ጥያቄው የሚነሳበት የቁርአን አያ ሱረቱ አህቃፍ ላይ ወማ አድሪ ማ ይፈዐሉ ቢ ወላ ቢኩም የሚለው ምንድነው ሲባል ሙፈሲሮቻችን ያሉት ነገር አለ። ሙፈሲሮቻችን ይላሉ እዚህ ተፍሲር አልቁርጡቢ ላይ ምን ብለው ይናገራሉ? ኢማም አልቁርጡቢ ምን ብለው ይናገራሉ? እዚህ አንቀጽ እኮ አሉ ወማ አድሪ ማ ይፈዐሉ ቢ ወላ ቢኩም የሚለው ፊ ዱንያ ነው አሉ። ፊ ዱንያ ነው። ይሄ እኮ ማለት በዱንያ ነው፣ በዱንያ ነው። እዚህ ዓለም ላይ ምን እንደሚደረግብኝ አላቅም እያሉ ነው እንጂ በአኸራማ በፍጹም እንደዛ ማለት አይደለም ብለው ኢቭን ተፍሲር አጠበሪ ላይ በሰፊው ያብራሩታል። ተፍሲር አጠበሪ ላይ አሳያቸው ሀቢቢ። ተፍሲር አጠበሪ ላይ ኢማም አጠበሪ ምን ብለው ያስቀምጣሉ? ቀውሉሁ አሉ ማለቱማ ወማ አድሪ ማ ይፈዐሉ ቢ ወላ ቢኩም የሚለው ቃል ማለቱማ ፈቃል ወማ ፊል አኺረት ወአማ ፊል አኺረት ይሄን የሚሉ ሰዎች አሁን ለምሳሌ ክርስቲያኖች ማለት ነው። ክርስቲያኖች ምን ይላሉ? ይሄን እኮ ያሉት ለአኺራ ጀነት መግባታቸውን እርግጠኛ አይደሉም ብለው ያነሳሉ። እና ኢማም ጠበሪ ምን ብለው አሉ? ፊል አኺራ አሉ። አማ ፊል አኺረት ይሄን የሚሉት እኮ ፊል አኺራ ነው የሚሉ ሰዎች ፈማዓዘላ አሉ። ይሄንን ከማለት ባላህ ተጠበቃለሁ አሉ። ይሄን ከማለት ባላህ ተጠበቃለሁ። ስለዚህ ቀድ ዓሊመ አሉ ነብዩ ሰለላሁ ዐለይሂ ወሰለም እኮ አውቀዋል أنه في الجنة الجنة مهون نكو بقلس يوقع لالو حين أخذ ميثاقه في الرسل يا نبينا ميثاق سيزكو يا جنة مهون نوقال ولكن قال وما أدري نقرق نكو يالو وما أدري ما يفعل ولا بكم نكو يالو في الدنيا نو بدنيا نوالو أخرج كما هي بدنيا لو تدمو مندنو سيبال بدنيا مندنو ميدرس بنيا لكم የሚደርስብኝን በዱንያ የሚደርስብኝን ነገር አላቅም ማለታቸው ምን ማለት ነው ሲባል أخرج كما أخرجت الأنبياء ነቢያት ከዚህ በፊት ከቀያቸው እንደሚሰደዱት ህዝቦች ያሳድዱኝ ይሁን ወይ ደግሞ ያሳድዱኝ የሚለውን አላቅም። አው ወቅተሉ ከማ ቁትለት الأنبياء من قبلي ወይ ደግሞ ከኔ በፊት የነበሩ ነቢያት እንደተገደሉት እኔም እገደል ይሁን ወይስ አልገደልም የሚለውን ነው ማላቀው። ወላ አድሪ ማ يفعل بي ولا بكم ሲባል እኮ ይሄ ነው ኡመቱል ሙከዚባ እናንተ ሲባል ደግሞ ስለዚህ ኡመቶች የሚያስተባብሉት ነው ወይም ደግሞ ኡመቲ ሙሰደቀ ወይ ደግሞ ኡመቲ የሚቀበሉኝ ነው የሚለውን ነገር ነው ማላቀው ብለው በግልጽ ይናገራሉ። እና ይሄን ነገር በግልጽ ይናገራሉ። ሌሎችም ተፍሲሮች እንዳለ ይሄንን ነው የሚያረጋግጡት ማለት ነው። ሌላ አንድ ተፍሲር ልጨምርላችሁና ላብቃ በዚህ ላይ ማለት ነው። ተፍሲር አልጀላለይን ይሄንን አንቀጽ ሲያብራራ ምን ይላል? nor do I know what will be done with me or with you ሲባል እኮ አለ ጀላለይን ሲፈስሪና አንቀጽ ሲፈስር ይሄ ምዕራፍ 46 ከቁጥር 9 ላይ ያለው እኔ በእናንተና በእኔ ምን እንደሚፈጠር አላቅም ያለው አለ in this world ብሎ በግልጽ ያስቀምጣል። in this world በዚህ ዓለም ነው ብሎ በግልጽ ያስቀምጣል። እና ምክንያቱ ምንድነው ሲባል will I be made to leave my nation my land አካባቢን ለቅቄ ሰደድ ይሁን
ዊል አይ ቢ ስሌን ወይ ደግሞ እታረድ ይሁን ከዚህ በፊት ከኔ በፊት እንደነበሩ ነቢያት እታረድ ይሁን ወይ ደግሞ አልታረድም ኦል ዊል ባይ ስቶን ሚቶድ ቱ ዲዝ ህዝቦች ወይም ደግሞ ከዚህ በፊት የነበሩ ህዝቦች በድንጋይ እንደ ተወርውሮባቸው እንደጠፉት እናንተም ትጠፋላችሁ ወይስ አትጠፉም? ዊል the earth be made to swallow you ወይም ደግሞ ምድር ተከፍታ ትወጣችኋለች ወይስ አትወጣችሁም የሚለውን ነገር ነው ማላቀው እንጂ በጀነትማ የጀነት እንደሆንኩማ በግልጽ ያቃሉ ማለት። ስለዚህ ከዚህ የምንረዳው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ያሉት ይሄንን በዱንያ ነው ኡመቶች ያስተባብሉኛል ወይ ደግሞ ይቀበሉኛል ወይም ደግሞ ህዝቦች ከአካባቢ ያባረሩኛል ወይ ደግሞ አያባረሩኝም ያርዱኛል ወይስ አያርዱኝ የሚለውን ነገር ነው አያቀም የሚለው እንጂ የቁርአኑ አንቀጽ የጀነት መሆኑንማ ግልጽ ነው ብሎ ያስቀምጣል ማለት ነው። ይሄ ነው ያለው ነገር። ወንድሞች ካላችሁ ቀጥሉ። የአላህ መልእክተኛ ነቢያችን አለይሂ ሰላቱ ወሰላም አሽረፉል ኸልቅ ሐታ ሸፋዓተል ኩብራ የሚሰጣቸው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንደው እሳቸው ላይ የሚሰራውን ነገር አይታወቅም ማለት ዘበት ነው። ሐታ አንድ አንባቢና አፖሎጂስት ነኝ ከሚል ሰው የማይጠበቅ ሙግትና ጥያቄ ነውና ባረከላሁ ፊክ ለሰጠህን ማብራሪያ ከልብ እናመሰግናለን። ማሻአላህ አላህ ይጨምርልህ። እህታችን መወዳ ደግሞ የተወሰነ ሹብሃዎችን አንስታ መልስ የምሰጥበት ይሆናል። እህታችን መወዳ መቀጠል ትችላለች። ባረከላሁ ፊክ። እሺ ቢስሚላህ ዛሬ እያነሳን ያለነው ለማስታወስ ያክል ነው ረሱል ሰለላሁ ዐለይሂ ወሰለም ላይ የሚቀጥፉ ቅጥፈቶችን ነው። ረሱል ሰለላሁ ላይ ምን አይነት ቅጥፈቶችን ይቀጥፋሉ? እነዛን ቅጥፈቶች ደግሞ ኢንሻአላህ አጥቃቢ መልስ እየሰጠንባቸው እንሄዳለን። ከሚያነሷቸው ሹብሃዎች ውስጥ አንዱ ምንድነው ረሱል ሰለላሁ ዐለይሂ ወሰለም ለሴቶች ያላቸው ክብር የታወቀ ነው። ረሱል ሰለላሁ ዐለይሂ ወሰለም ሴቶችን አትምቱ እንዳሉ በጣም ብዙ ቦታ ላይ ሴቶችን አደራ እንዳሉ ረሱል ሰለላሁ ዐለይሂ ወሰለም የታወቀ ነው። ረሱል ሰለላሁ አንድ ሰሃባ እንደውም ምን አሉት ጂሃድ ሊሄድ ብሎ ሚስቱ ደግሞ በሌላ በኩል ሐጅ ለማድረግ ብቻዋን ሄዳለች እና አስቡት እንግዲህ ከካፊሮች ጋር ሊዋጋ ነው እየወጣ ያለው ማለት ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ምን አደረጉ? እንዲመለስ ነው ያዘዙት። ሂድ ሚስትህን ተከተላት፣ ምክንያቱም እሷ መንገድ ላይ ብዙ ሊያጋጥማት የሚችል ነገር አለ። ለዛ ብለው ረሱል ሰለላሁ ዐለይሂ ወሰለም ከካፊሮች ጋር ሊዋጉ ይሄዱ። ነገር ግን ያንን ሰሃባ መልሰውታል። ማን ስለሚብስ? ያቺ ሴት ስለምትብስ ማለት ነው፣ ብቻዋን መሄድ ስለሌለባት። እስልምናም ቢሆን ለሴቶች የሰጠው ክብር ትልቅ ነገር ነው። ለሴቶች የሰጠው ደረጃ ሐቂቃ የትኛውም ሃይማኖት አልሰጣትም። ለሴት ልጅ የትም ቦታ ብትሄዱ አታገኙትም። እስልምና ለሴት ልጅ የሰጣትን ክብር ማለት ነው። አስቡት እንግዲህ ንግስት አሁን ለምሳሌ አንድ ንጉስ ሚስት ዝም ብላ አትለቀቅም። ስደት ብቻ ሊሄድ ብትል አትሄድም። ምክንያቱም ንግስት ናታ። እንዴት ትሄዳለች ብቻዋን? የሆነ ነገር ቢያጋጥማት ብትጎዳስ አይነት ነገር ይኖራልና ኢስላም ደግሞ የሰጣት ለሴት ልጅ ያንን ክብር ነው። እያንዳንዷን ሴት ልጅ ነው አላህ ንግስት ያደረጋት ማለት ነው። ለዛም ነው መንገድ እንኳን ስደት እንዲህ ሴት ልጅ ላይ ጉዳት የሚያደርሱ ነገራቶችን ብቻዋን እንዳትሄድ አላህ ሱብሓነሁ ወተዓላ ያዘዘው ማለት ነው። ለዛም ነው ረሱል ሰለላሁ ዐለይሂ ወሰለም ምን ያደረጉት? ያቺን ሴት ተከተላት፣ ጂሃዱን ትተክ ሂድ፣ ሚስትህ ጋር ሂድ ብለው ረሱል ሰለላሁ ዐለይሂ ወሰለም እሷን እንዲጠብቃትና አብሯት ሄዶ ሐጅ አድርጎ እንዲመለስ ያዘዙት ማለት ነው። እና በሌላም ሐዲስ ላይ የታወቀ ነው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰሃባ ጓደኛዬ ማን ላድርግ ብሎ ሲጠይቃቸው ምንድነው ያሉት? 3 ጊዜ እናትህ ነው ያሉት። ቅድሚያ ለማን ነው ቅድሚያ የተሰጠው? ክብሩ ለሴት ልጅ ነው፣ ለእናት ነው የተሰጠው። 3 ጊዜ ነው እናትህ፣ አሁንም ማን ሲላቸው አሁንም እናትህ ብለው ከዛ ከሶስተኛ በኋላ ነው ረሱል ሰለላሁ ዐለይሂ ወሰለም አባትህ ያሉት ማለት ነውና ኢስላም ለሴት ልጅ ያለው ክብር ትልቅ ደረጃ ያላስደሰታቸው ደግሞ ሚሽነሪዎች አንዳንድ ጥያቄ የማይባሉ በነገራችን ላይ ለጥያቄነቱ ለማይቀርቡ ነገራቶች ናቸው። ግን እስኪ ለማንሳት እንሞክራለን። ከሚያነሱት ነገር ውስጥ ረሱል ሰለላሁ ዐለይሂ ወሰለም ላይ ምንድነው ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃን ደረቷን መተዋታል። ስለዚህ ረሱል ሰለላሁ ሚስታቸውን ይመቱ ነበረ ብለው የሚያነሱት ሹብሃ አለ ማለት ነው። እሱና ያለን ኢንሻአላህ አንደኛ ነገር ረሱል ሰለላሁ ዐለይሂ ወሰለም ጭራሽ ሴትንም ሆነ ባሪያንም ሆነ ነክተው መተው አያውቁም ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ይሄንን ደግሞ አይሻ ረዲየላሁ ዐንሃ ራሷ ትመሰክራለች። ሱነን አቢ ዳውድ ላይ በተዘገበ ሐዲስ قال انا عائشه رضي الله عنها قالت ما ضرب رسول الله صلى الله عليه وسلم خادما ولا امراه قط بلا ትመሰክራለች ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሴትንም ይሁን ባሪያን መተው አያውቁም በፍጹም። አይሻ ሁሰይድ the messenger of Allah Muhammad sallallahu alaihi wasallam never struck ነው ያለችው። በቃ በጭራሽ መተው አያውቁም። servant or a woman ሴትም ሆነ
ባሪያን መተው በጭራሽ አያውቁም ብላ አይሻ ረዲየላሁ ዐንሃ መስክራላቸዋለች ማለት ነው። እሺ ከሚያነሱት ከምን ተነስተው ነው ይሄንን ሹብሃ የሚያነሱት ስንል ሰሒህ ሙስሊም ነው የተዘገበ ሐዲስ ነው። ምን ይላል? قالت لما كانت ليلتي التي كان النبي صلى الله عليه وسلم فيها عندي انقلب فوضع رداءه وخلعنا عليه فوضعهما عند رجليه وبسط طرف إزاره تلالج ما نيالش تناقرالش من انه حديثه رسول الله عليه وسلم يا عائشة كان بنبرة جزي عائشة قرب بمياربت كان مالتنا ጅብሪል ይመጣና ወደ በቃዩ መቃብር ሄደው ዱዓ እንዲያደርጉ ያዛቸዋልና ይዛን ጊዜ ረሱል ሰለላሁ ዐለይሂ ወሰለም እሷን ላለመረበሽ ብለው ተነስተው ይወጣሉ። እሷ ይዛን ጊዜ ምን ታስባለች? የትኛውም ሴት ልጅ ላይ እንደሚፈጠረው ቅናት ምናልባት በኔ ተራቀን ሌላኛው ሚስታቸው ጋር ሄደው ከሆነ ብላ ትጠረጥርና ተከትላቸው ትወጣለች ማለት ነው ከኋላቸው። ከዛ ይሄው እዚች ጋርም እንደምናየው ምን ትላለች? እንቃለበ ካነ ለማ ካነት ሌሊቲ ነው ያለችው። የኔ ሌሊት በነበረ ጊዜ የማን ሌሊት? የአኢሻ ረዲየላሁ ዐንሁ ተራ በነበረ ጊዜ ነው ሰለላሁ ዐለይሂ ወሰለም ተነስተው የወጡት። እሳቸው ግን የወጡበት ምክንያት ምንድነው? ለመቃብር ሰዎች ወደ በቃይ ሄደው ዱዓ እንዲያደርጉ ጅብሪል ስላዘዛቸው ነበርና ሲመለሱ እሷ ከፊት ለፊታቸው ቀድማ ተመለሰች። ቀድማ ተከትላቸው ነው የወጣችው ከኋላ ኋላቸው። ከዛ በኋላ እዛ እንደሄዱ ስታቅ ቶሎ ተመልሳ መጣ ከፊት ለፊታቸው ቶሎ ፈጠን ብላ መጣ ወደ ቦታዋ መጣ ትተኛለች ማለት ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም አላህም ስለሚነግራቸው አውቀው ነበርና መተው ጠየቋት። قال لا تخبريني او لا يخبرني اللطيف الخبير ምናምን ብለው ጠየቋትና ከዛ በኋላ ነገረቻቸው። فانت السواد الذي رايت امامي في لفيت ያየሁሽ አንቺ ነበርሽ እንዴ ብለው ጠይቋት። قلت نعم አው ብላ በነገረቻቸው ጊዜ ምን አረጉ? فلهدني في صدري لهدة اوجعتني ደረቴን ገፉኝ ያሰመመኝውን መግፋት ገፉኝ። ثم قال اظننت ان يحيف الله عليك ورسوله አላህና መልእክተኛው አንቺ ላይ እንዲህ አይነት ነገር የሚያደርጉብሽ ይመስልሻልን አሏት ማለት ነው። እዚች ጋር የሚለው መቷት አይደለም አንደኛ የሚባል ነገር የለም ጭራሽ ታውም የለም እዚች ጋር ማለት ነው። ምንድነው የሚለው? ፈለሃደኒ ምንድነው ፈለሃደኒ ማለት ምን ማለት ነው ብለን ደግሞ ስንይ ከታች ሸርህ ሰሒህ ሙስሊም በሸርህ ነወዊ ላይ ምን እናያለን? قولها من ناقروا إلى فلهدني هو بفتح الهاء والدال المهملة وروي فلهزني تبلو بالزاء تزقوال وهما متقاربان. قال أهل اللغة يكون قابل بيتوت من بلوالي ملون سناي اللهدة واللهدة بتخفيف الهاء وتشديدها هاء تخفيف أرجن سنانباتنا شد أرجن سنانبات أي دفعها بك أزيقانو نتبو أي دفعها من دنو مقفاتنو من متى تصيحون من دنو أي دفعها مقفاتنو بلو تال مالتنو. ሌላ ደግሞ የምናየው ምንድነው? ኤድዋርድ ዊሊያም ሌን አረቢክ እንግሊሽ ሌክቸር ላይ ደግሞ ምን ተብሎ ተቀምጧል? ትርጉሙ ፔጅ 2676 ላይ ምን ተገልጿል? ሶ ኢት ሲምፕሊ ሚንስ እቺ አሁን ለምሳሌ ፈለሃደኒ የምትለው ቃል ቱ ፑሽ ማለት ነው። ሶ ኢት ሲምፕሊ ሚንስ ምንድነው? ቱ ፑሽ therefore the most appropriate translation ought to be he pushed me hard ነው። በቃ በቀላሉ ምንድነው እኔን ሃርድ በሆነ መልኩ ገፍተውኛል ነው። ደረቷን ገፋ ማድረግ ነው እንጂ ዊስት caused me pain ያሳመመኝ የሆነን መግፋት ገፍተውኛል ነው። እሺ ለምንድነው ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ የገፋት? የተገፋችበት ምክንያቷ ምንድነው ካልን አይሻ ረዲየላሁ ዐንሁ በዛ መልኩ ደረቷን ገፋ ያደረጉበት ምክንያት ረሱል ሰለላሁ ዐለይሂ ወሰለም የተለመደ ነው ይሄ ተግባራቸው። ሰሃቦቻቸው ላይ መጥፎ ጥርጣሬ መጥፎ ሐሳብ ውስጣቸው ላይ ሲፈጠር ረሱል ሰለላሁ ዐለይሂ ወሰለም ደረታቸውን መታ በማድረግ ያንን መጥፎ ነገር ከነሱ ላይ ያስወግዳሉ። ይሄ ነገር የተለመደ ነው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ማለት ነው። እሷም እንደ ሴት የተሰማት ላይ ያደረ የቅናት መንፈስ አለ። ምናልባት እሳቸው ሌላኛ ሚስታቸው ጋር ሄደው ይሆናል የሚል ጥርጣሬ ስላደረባት ረሱል ሰለላሁ ዐለይሂ ወሰለም ይሄንን ውስጧ ላይ የተፈጠረው መጥፎ ጥርጣሬ ለማጥፋት ነው ይሄንን ያደረጉት። እስኪ ሰሃቦቻቸውን በምን መልኩ እንደሚያደርጉ ስንመለከት አንድ ሰሃባ ምን ይላል? I cannot sit upon the horse with firmness whereupon he Allah spotted strike his chest with hand. ምን አደረጉ? ደረቴን ምን አረጉኝ ይላል? መቱኝ። ደረቴን መታረጉኝና ከዛ በኋላ ምን ይላል? with hand and prayed. ከዛ በኋላ ምን አደረጉለት? ጸሎት አደረጉለት። ረሱል ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። who Allah make him steadfast and rightly guided. የጸናና የተመራ አድርገው ብለው ዱዓ አደረጉለት። ምን ካረጉ በኋላ? ደረቱን መታ ካረጉት በኋላ ማለት ነው። በሌላም ሐዲስ ደግሞ ኡበይ ኢብኑ ከዕብ ምን ይላል? إذ كنت في الجاهلية فلما رأى رسول الله صلى الله عليه وسلم ما قد غشيني እኔ ላይ የተፈጠረውን መጥፎ ስሜት ባዩ ጊዜ ضرب في صدري ምን አደረጉ ይላል?
درتين متى رجوني فقدت غرقا بلا بتتأمكني وكأنما أنظر إلى الله عز وجل فرقا كذبها لمن أين من التسمو الله سبحانه وتعالى أمي يسكي مسلو جلس يسألنا من التسمو بإنجليزي يوم ما يتنشلالن He is a messenger of Allah Muhammad sallallahu alayhi wa sallam saw how I was affected by a wrong idea በመጥፎ ሐሳብ መጠመዴን ውስጤ ላይ መጥፎ ሸክ እንደገባ ሲያውቁ by the wrong idea ምን አደረጉ he struck my chest ምን አደረጉ ደረቱን ምን አደረጉት መታ አደረጉት ማለት ነው ከዛ ሆያርፖን I broke into sweating in defeat I thought I will looking at Allah with him እዚሁ አላህ Subhanahu Wa Ta'ala አጠገብ ያለ እስኪመስለኝ ድረስ እምነት ተሰማኝ ጽናት ተሰማኝ ይላል ረሱላህ ሰለላሁ ዐለይሂ ወሰለም ውስጡ ላይ ያለውን መጥፎ የተፈጠረውን ሐሳብ ስላወቁ መታ አድርገውታል ይሄ ሰሂህ ሙስሊም ላይ ነው የተዘገበው ማለት ነው እስካሁን ያየናቸው በነገራችን ላይ ቅድም የአይሻን ሐዲስ የዘገቡበት ሰሂህ ሙስሊም ላይ ነው እነዚህም ያሉት ማለት ነው እሺ አሁንም ሌላም ሰሃባ ምን ይላል ኡበይ ዑመር ረዲየላሁ ዐንሁ ነው ይሄንን የሚሉት ማግለጣ ሊ ፊ حتى طعن في اصبعي في صدري وقال ዑመር ረዲየላሁ ዐንሁ በዚህ መልኩ ሰለላሁ ዐለይሂ ወሰለም ደረታቸውን ነካ አድርገው መጥፎ ሐሳባቸው እንዳስወግዱላቸው ተናግረዋል ማለት ነው ስለዚህ ረሱላህ ሰለላሁ ዐለይሂ ወሰለም ይሄንን ነገር ሲያደርጉ የነበሩት ለምንድነው ሰሃቦቻቸው ላይ የተፈጠረው መጥፎ ሐሳብ ለመቅረፍ ነው ሰሃቦቻቸው ላይ መጥፎ ሐሳብ መጥፎ ሸክ እንዲሁም መጥፎ ነገራቶች ሲፈጠሩ ሰለላሁ ዐለይሂ ወሰለም ይሄንን ነገር ደረታቸውን መታ በማድረግ እንደሚያስወግዱት አይሻ ረዲየላሁ ዐንሁም ላይ የተፈጠረውን የትኛውም ሴት ልጅ ላይ የሚፈጠረውን የቅናትን መጥፎ መንፈስ ያንን ነገር ለማስወገድ ነው ደረቷን ነካ ያደረጓት በነገራችን ላይ እንዳልተቆጣት ምናምን እናቀው እዛው አውርተዋል ቀጥለዋል ከረሱላህ ሰለላሁ ዐለይሂ ወሰለም ጋር ስለተፈጠረው ነገር አውርተዋታል ወደ ላይ ብንመለስ አሁን ከዛ በኋላ እሷን ራሷን አዘዋታል أقول لهم قال رسول الله صلى الله عليه وسلم قولي السلام على أهل الديار من المؤمنين والمسلمين ودا بقاء مقابر الصوم هدا دعاء للتدرج الزواتان مالتنا والمسلمين ويرحم الله المستقدمين منا والمستأخرين وإنا إن شاء الله بهم للاحقون بلاش هديش نقرأتشو بلو ودا مقابر دعاء للتدرج مارجواتان مالتنا በነገራችን ላይ በጣም ትልቅ ማስረጃ የሚሆነ ነገር ምንድነው መጀመሪያ ላይ ያየነው قالت ما ضرب رسول الله صلى الله عليه وسلم قادما ولا امرأة قط ብላለች በቃ ይህ ትልቅ ማስረጃ ነው ሰለላሁ ዐለይሂ ወሰለም ሴትንም ይሁን ባሪያን መተው አያውቁም እንግዲህ ከሚስታቸው በላይ ምስክር የለም ረሱላህ ሰለላሁ ዐለይሂ ወሰለም ምን ብለው አያውቁም መተው አያውቁም ዘ ሜሴንጀር ኦፍ አላህ ኔቨር ስትሪክ ሙሐመድ ሰለላሁ ዐለይሂ ወሰለም ጭራሽ መተው አያውቁም ሰርቫንት ሩሚን ሴትንም ሆነ ባሪያን ረሱላህ ዐለይሂ ወሰለም በጭራሽ መተው አያውቁም ብላ በግልጽ አይሻ ረዲየላሁ ዐንሃ መስክራላቸዋለች ማለት ስለዚህ ይሄ በነገራችን ላይ ውሃ የማያነሳ ጥያቄ ነው አንደኛ ነገር የሚገርመኝ ብዙ ጊዜ ይሄንን ጥያቄ የሚያነሱበት ምክንያት ምንድነው ለሴት ልጅ ክብር አለን መጽሐፍ ቅዱስ ለሴት ልጅ ይጨነቃል የሚል ስሜት ስላደረባቸው ይመስለኛል ምናልባት በነገራችን ላይ ባይሆንም ማለት ነውና ዘዳግም ላይ ምን እናገኛለን 25 ረሱል ሰለም እንግዲህ ለሚስታቸው ክብር የላቸውም ብለው ነው ቅድም ያነሳነው ነገር ውሃ የማያነሳ ሙግት ያመጡት ማለት ነው ዘዳግም ምዕራፍ 25 ከቁጥር 11 እስከ 15 ያለውን ብንመለከት ምን ይላል ሁለት ሰዎች እርስ በርሳቸው ቢጣሉ ይላል የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ ይላል አስባችሁታል ባሏን ለማዳን ባደረገችው ጥረት ምን ይደረግ እጇን ቁረጥ ከዛስ አይንህም ማትራራላት እንዳታዝንላት ሰማችሁኝ አይደለም ምንድነው የሚለው እንዳታዝንላት ረሱላህ ሰለላሁ ዐለይሂ ወሰለም ነገራቸዋለሁ ቅድም ሴቷ ብቻዋን እንዳትሄድ ነው ሰሐባውን ሂድ ተከተላት ብለው ያዘዙት ማለት ነው ነገር ግን ለክርስቲያኖች መጽሐፍ ቅዱስ ግን እንመለከታለን እጇንም ቁረጥ አይንህ እንዳትራራላት ሴት ናት ብለህ እንዳታዝንላት አይንህም እንዳትራራላት ብሎ በግልጽ ያስቀምጣል ማለት ነው እንግዲህ ይሄንን ይዘው ነው ረሱላህ ሰለላሁ ዐለይሂ ወሰለም አይሻን መጥፎ ነገር ለማስወገድ ደረቷን ነካ ያደረጓትን መተዋት ምናምን ብለው ሌላ ነገር ለማለት የሚሞክሩት ማለት ነው እና በነገራችን ላይ እንደ ጥያቄ የሚቀርብ አይደለም ያው እንደ ጥያቄ ስላነሱት ለመመለስ ያክል ነው ወንድሞች መቀጠል ትችላላችሁ ማሻአላህ አለይክ ይختنا በሚገባ አብራርተሽዋል ኢቨን እኔ እንጃ ከጥያቄው በላይ ነው መልሱ ለኔ ማለት ነው ከጥያቄው በላይ ነው ማሻአላህ አለይክ አላህ ይጨምርልሽ እንግዲህ ይሄ ውሃማ ያነሳ ጥያቄ ነው እንዳልሽው በጭራሽ እኔ እንጃ እኔ ኢቨን ጥያቄ ራሱ መሆኑን አሁን ገና ነው ያወቅኩ ያለሁት በጣም በሚገርም ሁኔታ አነስ ረዲየላሁ ዐንሁ አነስ ብን ማሊክ የረሱል ሰለላሁ ዐለይሂ ወሰለም ኻዲም የነበሩ 10 ወይም 11 ዓመት የخدማቸው አንድም ቀን ነብዩ ዐለይሂ ሰላቱ ወሰለም ሲخدማቸው እሳቸው ቤት ሳገለግል አንድም ቀን በራሳቸው ጉዳይ ተቆጥተው እንደማያውቁ ይናገራልና ይሄ ምንም ግልጽ የሆነ ነገር ነው ያው ለምን እንደዚህ አይነት ጥቃቅን ነገራቶችንና እያጣመሙ እንደሚያመጣቸው ግልጽ ነው ቅድምም ወንድሞች ስለገለጹት ማለት ነው ኢንሻአላህ ወንድም ያነሳለ
አለው ኦኬ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በጣም ብዙ ሹብሆችን ስናይ ነበር እስካሁን ማለት ነው እና ስንዳስስ ነበር። ይሄን ፕሮግራምም ማለት ነው ከዚህ በኋላ ኢንሻአላህ ተዓላ እንቀጥለዋለን ማለት ነው። እንዳለ የሚያነሱትን ነገራቶች ውሃ ማያነሱ ሙግቶቻቸውን ይሄ የወደቀውን ማለት ነው ታች ያለውን ክርስትና ለማንሳት ኦር ደግሞ እዛ ውስጥ አሁን ስቲል ያለቻቸውን ህዝቦች ለመጠበቅ ወደ እስልምናው እየጎረፈ ያለውን ህዝብ ለማስቆም የሚጠሩትን ጥረት እያንዳንዷን የሚያነሷትን ሹብሃ ዲባንክ እናደርጋለን። እያንዳንዷን ማለት ነው። ልክ አሁን ወንድሞችም እህታችንም ኡኽቲ መወዳም እንዳደረገችው ዲባንክ እናደርጓለን እንዳለ ማለት ነው እና ኢንሻአላህ ተዓላ ከዛ ውስጥ አንደኛውን እናያለን ማለት ነው። ለምሳሌ አንድ የሚያነሱት ሹብሃ አለ ሱረቱ ተህሪም ላይ ከዛ ተንተርሶ ማለት ነው። ሱረቱ ተህሪም ቁጥር 1 ጀምሮ ያለውን ማለት ነው። ያ አዩሃ ነብዩ ሊመ ተሐሪሙ ማ አህለላሁ ለከ የሚለውን ማለት ነው። አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርብ ታደርጋለህ የሚለውን አያ ተከትለው ምን አይነት ሹብሃ ያነሳሉ መሰላችሁ? ሹብሃውን እንገላችሁ ካሁኑ ሹብሃውን ካሁኑ ልንገራችሁ። አፈን ሰው መጥቶብኝ ስለነበረ ነው። ሹብሃውን ልንገራችሁ። የሚያነሱት ሹብሃ ምንድነው? ነብይ ሰለላሁ ዐለይሂ ወሰለም ሚስታቸው ሐፍሳ በምትወጣበት ሰዓት ምን አደረጉ የሚል አይነት ሹብሃ ነው የሚያነሱት መሰላችሁ? ከባሪያ ጋራ ሚስታቸው በምትወጣ ሰዓት ዝሙት አደረጉ የሚል አይነት አርጉመንት ያነሳሉ። ሚስታቸው በወጣችበት ሰዓት ከመቅስፈት ከባሪያ ጋራ ዝሙት አደረጉ የሚል አይነት ሹብሃ ያነሳሉና ኢንሻአላህ ተዓላ በዚህ ላይ መልስ እንሰጣለን። ያው አስባበ ንዙሉ ምንድነው ተብሎ ነው የሚነሳው። አስባበ ንዙሉ ምን እንደሆነ መጀመሪያ አይተን ክላሪፋይ አድርገን ወደ ቀጥታ ወደ አርጊመንቱ እንሄዳለን ማለት ነው። ኢብኑ ቃፍ ካለ ክፈትላቸው ካሜራ። ኢብኑ ቃፍ አለ አለሁኝ አንዴ ኦኬ። ሰሂህ ቡኻሪ 5267 ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ለምን እንደሆነ አስባብ ንዙል ስለምን እንደሆነ ትመለከታላችሁ ማለት ነው። እዛ ላይ the prophet said never mind I have taken some honey at the house of Zainab bint Jahsh በዘይነብ ቤት እኔ የሆነ ማር ወስጄ ነበር ማር ጠጥቼ ነበር አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ማለት ነው። ከዛ በኋላ ሚስቶቹ በሚጠይቁበት ሰዓት ማለት ነው ምን ጠጥተህ ነበረ? ከላይ ጀምሯችሁ ስታነቡት ምን ይላል መሰላችሁ? I detect the smell of መጋፊር ይሉታል። ሚስቶቹ ሐፍሳና አይሻ ተነጋግረው መልእክተኛው ሰለላሁ ዐለይሂ ወሰለም ዘይነብ ቤት እየጠጡ ስለሚያመሹ መጋፊር እየጠጡ መጋፊር አልኩኝ ማር እየጠጡ ስለሚያመሹ በዛ ቀን ነውና ምን አደረጉ መሰለኝ? ያው የሴቶች ነገር ቀንተው መጋፊር የሆነ የሚያስጠላ ስሜል ማለት ነው ናስቲ የሆነ ስሜል ካንተ ላይ ይሸታል እንለዋለን ብሎ በዛ ተስማሙ ማለት ነው። ከዛ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ሲመጡ ቤት ሲገቡ አንዳቸው መጋፊር ካንተ ላይ ይሸተናል አሉት ማለት ነው ለመልእክተኛው ሰለላሁ ዐለይሂ ወሰለም። መልእክተኛው ሰለላሁ ዐለይሂ ወሰለም ደግሞ አይ ይሄ እኮ መጋፊር አይደለም እኔ ዘይነብ ቤት ማር ጠጥቼ ነበር አሉ። በቃ ከዚህ በኋላ አልጠጣውም አሉ። ከዛ በኋላስ ምን ይላል? so there was revealed አለ። ከዛም በኋላ አያ ወረደ አለ ኦ ፕሮፌት why do you ban for you that which Allah has made lawful for you አለ። አላህ ሱብሓነሁ ወተዓላ የፈቀደልህን ነገር ለምን እርም ታደርጋለህ የሚለው አያ ወረደ ከዚህ አኳያ ብለው አያው ከምን አንፃር እንደወረደ ከአስል አንፃር እንደወረደ ከማር አኳያ እንደወረደ ሊተራሊ ሰሂህ ቡኻሪ ትልቁ ሶርሳችን እሱ ነው አይደል? ከቁርአን ቀጥሎ ያሉ ሶርሶቻችን ውስጥ ሰሂህ ቡኻሪ እና ሰሂህ ሙስሊም ምንም አይነት ሁሉም በሚባል ደረጃ ሰሂህ የሆነ ሶርሳችን ቢኖሩ እነዚህ ናቸው እና ሰሂህ ቡኻሪ ላይ ብትሄዱ ሰሂህ ሙስሊም ላይ ብትሄዱ ሰሂህ ሙስሊም አንድ ያወጣላችሁ የሚታያችሁ ከሆነ ሰሂህ ሙስሊም 1474 ላይ በተመሳሳይ ማለት ነው በተመሳሳይ I was taken honey in the house of Zainab ይላል። በዘይነብ ቤት የሆነ ማር ወስጄ ነበር ማር ጠጥቼ ነበር ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ከዛ ሌላ ቦታም ብትሄዱ ሱነን ነሳኢ ላይም ብትሄዱ በተመሳሳይ ስለ አስል እንደሆነ ሚስቶቹ መጋፊር ካንተ ይሸተናል ብሎ ስለ አስል እንደሆነ ትመለከታላችሁ ማለት ነውና ይሄንን ሹብሃ ከየት ነው የሚያመጡት ነው? ይሄንን ሐሳብ ከየት ነው የሚያመጡት ሲባል ከተፍሲር ጀላኒ ነው። ተፍሲር ጀላኒ ላይ የተቀመጠ አንድ ዘገባ አለ። በቃ ሙሉ ሐሳቡን ልንገራችሁ። ሊተራሊ እነሱ ያስቀመጡት ሐሳብ አለ እዛ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ሐፍሳ በምትወጣበት ሰዓት ከማሪያ ጋራ ግንኙነት እንዳደረጉ እዛው ሐዲስ ላይ አለ። እዛው ዘገባ ላይ እዛው ተፍሲሩ ላይ አለ እና ያነሱት ነገር ተፍሲሩ ማለት ነው ዳይፍ ነው ሲጀመር ራሱ ማለት ነው ዳይፍ የሆነ ሐዲስ ነው ያመጡት። ዳይፍ አስባችሁታል? ሁሌ የሚያመጡት ማለት ነው በቃ የሆነ ነገር ሲያመጡት ዳይፍ የሆነ ነገር ነው የሚያመጡት። እንደምናውቀው ሰሂህ የሆነ ነገር አያመጡም። ሁሉ ጊዜ የሚያመጡት ዳይፍ የሆነ ኬዙን ዘግተነዋል ሲጀመር። ከላይ እንዳያችሁት ሁሌም መልእክተኛው ሰለላሁ ዐለይሂ ወሰለም ከምን አኳያ የወረደው አያው ከምን አኳያ ነው የወረደው የሚለውን ከላይ ዘግተነዋል ኬዙን ራሱ ስለ ማር እንደሆነ
በጣም ታላላቅ የሆኑ ሶርሶቻችን ስለ ማር እንደሆነ ይናገራሉ። ቡኻሪ መመልከት ይቻላል፣ ሙስሊም መመልከት ይቻላል። እንዳለ ስለ ማር እንደሆነ ይናገራሉና እዚሁ እነሱ ያመጡት ሐዲስ ደግሞ ضعيف ነው። ضعيف የሆነ ሐዲስ ነው ያመጡት። ብዙ ሪዋዮችን መመልከት እንችላለን። ብዙ ዑለሞቻችን ምን እንዳሉ በዚህ ጉዳይ ላይ ኢንሻአላህ ተዓላ እናያለን ማለት ነው። አልሁ ፊ ዑሉሚል ኪታብ የሚለው ኪታብ ላይ እንደምትመለከቱ ከዛ ሐዲሱን ያስቀምጣል። ሊትራሊ ሐዲሱን ያስቀምጥና ከዛ በኋላ ምን ይላል? ቃል አልቁርጡቢ አለ ኢማም አልቁርጡቢ አለ አሰሂሁ هذه القول الاول አለ ሰሂህ የሆነው መጀመሪያ ላይ ያለው ነው አለ። መጀመሪያ ዘገባውን ያስቀምጣል። ከዛ በኋላ መጀመሪያ ያለው ሰሂህ ነው አለ። ወአድዓፉሁ አውሳጡሁ አለ ሁለተኛ ላይ ያለው ضعيف ነው አለ። ኢማም አልቁርጡቢ ضعيف ነው እያለ ይናገራል ማለት ነው። ቃል ኢብኑ አልዓረቢ ኢማም አልዓረቢ ምን አለ? አመ ضعيفه في سند አለ ከሰነድ አኳያም ضعيف ነው። አመ ضعيفه في معنى አለ ከማዕናም አኳያ ضعيف ነው። አያችሁ ጋይስ ሁሌም የሚያመጡት ነገር እነዚህ ሰዎች ضعيف የሆነ ዘገባ ነው ضعيف موضوع ምናምን ፈልገው የሚያመጡት ማለት ነው። ሰሂህ የሆነ ዘገባ ላይ አምጥተው መልእክተኛው ሰለላሁ ዐለይሂ ወሰለም የሚተቹበት የለም። ضعيف የሆነ ዘገባ ነው ይዘው የሚመጡት ማለት ነው። ባይ ዘ ዌይ እንደነሱ እንኳን እንሄዳለን፣ እንደነሱ ኢቭን ሰሂህ አድርገነው እንኳን እንሄድላቸዋለን፣ ችግር የለውም ማለት ነውና ወደዛ ከመሄዳችን በፊት ግን ሐዲሱ በጣም ضعيف እንዳሉት አብዛኛው በሚባል ሁሉም በሚባል ደረጃ ዑለሞቻችን ስኮላሮቻችን ضعيف እንዳሉት እንመለከታለን ማለት አህካሚል ቁርአን ኢማም አልዓረቢ በኪታባቸው ላይ ማለት ነው ምን ብለው ያስቀምጣሉ? ወኢነማ ሰሂሁ ኢነሁ ካነ ፊል አስል አለ ስለ አስል የሚያወራው ነው ሰሂህ የሆነው ዘገባ ስለ አስል የሚያወራው ነው አለ። ወአነሁ ሸራቡሁ እንደ ዘይነብ ዘንድ የጠጡት ወተዘሐረቱሁ ዐለይሂ አይሸተ ወሐፍሰተ ፊሂ አይሻና ሐፍሳም በዛ ጉዳይ ላይ በቅናት ምናምን ያደረጉትን ማለት ነው። ወሐጀረት ማ ሐጀር ወጀረት ማ ጀር አለ የተፈጠረው ከተፈጠረ በኋላ ፈሐለፈ አላ አላ ይሽረቡሁ አለ መልእክተኛው ሰለላሁ ዐለይሂ ወሰለም አልጠጣም በማለት ራሳቸው ላይ እርም አደረጉ ምለው ማለት ነው። ወአሰረ ذلك وانزلت الايه في الجميع አለ አያዋም ከዚያ አኳያ ወረደች አለ። በቃ 4 ነጥብ አያው ከምን አኳያ ነው የወረደው? ከአስል አኳያ ነው የወረደው፣ ከማር አኳያ። ሰሂህ የሆነው ምንድነው አለ ስለ ማር የሚያወራው ነው ብለው ኢማም አልዓረቢ ይናገራል ራሱ ማለት ነው። ጃሚ አልመሳኒድ ሱናን ላይ ሐደሰና ኢስማኤል አልበጀሊ ይላል። ዘገባውን ያስቀምጥና ቼኑን ያስቀምጣልና ቼኑ ላይ ኢስማኤል አልበጀሊ የሚባል አለ። ኢስማኤል አልበጀሊ አስተውሉት፣ ያዙት ይሄን ሰውዬ ኢስማኤል አልበጀሊ የሚባል ሰው አለ እና ይሄ ኢስማኤል አልበጀሊ የሚባለው ሰው ضعيف ነው ራሱ ማለት ነው። ወፊ ኢስማኤል ኢብኑ ዑመር አልበጀሊ ወሁወ ضعيف አለ ضعيف ነው ኢስማኤል አልበጀሊ ማለት ነው። ስለዚህ እነዚህ አካላት ይዞ የመጡት ዘገባ ضعيف የሆነ ዘገባ ነው ራሱ በሚያሳዝን ሁኔታ ضعيف የሆነ ዘገባ ነው ይዞ የመጡት ማለት ነው። ሁሌም እንደሚያደርጉት ማለት ነው። ተፍሲር አት-ተሕሪር ወተንዊር ላይ ዘገባውን ሊትራሊ ካስቀመጠ በኋላ ምን ብሎ ያስቀምጣል መሰለህ? ወቃለት ሐፍሰተ ምናምን ሐፍሳን በዛ ጉዳይ ተናዳ ምናምን የተናገረችው ምናምን ነገር ካስቀመጠ በኋላ ሊትራሊ ወሁወ ሐዲሱን ضعيف አለ ሐዲሱ ምንድነው አለ ضعيف ነው አለ። ስለዚህ 4 ነጥብ ይሄ ሁላ አንድ ማስረጃ በቂ ነው አይዘይ እና ይሄ ሁላ ማስረጃዎች የምትመለከቱት ضعيف እንደሆነ የሚያስቀምጡት ነው ራሱ። ሰሂህ ሙስሊም ላይ ኢማም አን-ነወዊ ምን ብሎ ያስቀምጣል መሰላችሁ? قال العلماء الصحيح في سبب النزول الآية إنه في قصة العسل አለ ዑለሞች እንደሚሉት አለ ሰሂህ የሆነው ዘገባ ስለ ማርያም የሚያወራው ነው። አስባበ ኑዙሉ ማለት ነው። አስባበ ኑዙሉ ስለ አስል የሚያወራው ነው። ስለ ማርያም አልኩኝ አፍወን ስለ አስል የሚያወራው ነው አለ ላ ፊ ቂሰቲ ማርያም አለ ስለ ማርያም የሚያወራው ቂሳ አይደለም አለ። አልማርያም ፊ ገይሪ ሰሂህ የማርያም ቂሳ በሰሂህ በሆኑ ዘገቦች አልመጣም አለ ራሱ ማለት ነው። ወለም ተዕቲ ቂሰቱን ማርያም ሚን ጠሪቅ ሰሂህ አለ ሰሂህ በሆኑ ዘገቦች አልመጣም ማለት ስለማን የሚያወራው ስለ ማርያም የሚያወራው ቂሳ ማለት ነው። ቃለ ነሳኢ ኢስናዱ ሐዲሱ አይሸተ ፊ العسل جيد صحيح غيت አለ በጣም አሪፍ የሆነው ሰሂህ የሆነው ዘገባ ከአይሻ የተወራው ዘገባ ነው ብሎ በዚህ መልኩ ኢማም አን-ነወዊ ራሱ ይዘጉሃል ማለት ነው። ራሱ ማለት ነው 4 ነጥብ ዘግተዋል ኬዙን ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ከማርያ ጋራ ምናምን ግንኙነት አድርገው ከዛ በኋላ ምናምን የሚለው ዘገባ ضعيف ነው እነሱ የሚያመጡት ማለት ነው። ራሱ እነሱ የሚያመጡት ዘገባ ضعيف ነው። ሌላ ነጥብ አሁንም የምናነሳው በጣም ብዙ ማስረጃዎችን መመልከት እንችላለን ባይ ዘ ዌይ ማለት ነው። ከታይም አኳያ ስለማይበቃን ነው ማለት ነው። ሰሂህ ሙስሊም 2543 ላይ አውጣላችሁ ኢብኑ ቃፍ ምን የሚል ነገር ትመለከታላችሁ ያ ጀማዓ እዛ ላይ ኢቭን እነሱ እንኳን እንደሚሄዱት ሰሂህ አርገንላቸው ብንሄድ ራሱ ዘገባውን ማለት ነው ሰሂህ አርገንላቸው ብንሄድ ማርያም ሚስታቸው ነች። በሚያሳዝን ሁኔታ ያ ጀማዓ ማርያም ሚስታቸው ነች። አንድ ሰው ከሚስቱ ጋር ግንኙነት አደረገ ተብሎ እንዴት ነው የሚወራው ያ ጀማዓ? እንዴት ነው
እንዴት ነው የሚወቀሰው ራሱ? ምን አይነት አስተሳሰብ ነው ያላቸው እነዚህ ሰዎች? እና ዘገባውን እኒና እንመለሳለን። for there lies upon you the responsibility because of blood tie አለ። ይሄንን የሚናገረው የኢጂፕቱ አገረ ገዢ ነው እና ምን እያለ ይናገራል? ኃላፊነት አንተ ላይ ይወድቃል አለ መልእክተኛው ሰለላሁ ዐለይሂ ወሰለም። ኮንኩዌር እንደሚያደርጉ ኢጂፕትን ኮንኩዌር እንደሚያደርጉ ስለሚያውቅ ምን ይናገራል? ታይቶታልና ራይት አውቶት ምን ይናገራል መሰላችሁ? አንተ ሁለት ኃላፊነት በአንተ ላይ ይወድቃል አለ because of blood tie አለ። ከዘራችን የተነሳ መልእክተኛው ሰለላሁ ዐለይሂ ወሰለም ከነሱ ዘር ጋር አንድ ናቸውና እንደ ሌላኛው ደግሞ or relationship of marriage with them አለ። የምን የጋብቻ ትስስር ስላለን እያለ ይገልጻል ማለት ነው። ስለዚህ የጋብቻ ትስስር ነበራቸው። ከስር ወረድ ብላችሁ እንደምትመለከቱት ማለት ነው ፈከዊና ማርያ ኢብራሂም አለ። ማርያ የኢብራሂም እናት የሆነችው ነች አለ። ይሄ ስለ ጋብቻ የሚለው ማለት ነው ያገቧት በሜሪጅ እንትን የተደረጉት ማለት ነው የተጣመሩት ስለ ማርያ ነው አለ። ከማርያ ጋራ የማን እናት ነች? የኢብራሂምም እንኳን እናት ነች። የልጃቸው እናት ነች ማርያ። ጋይዝ አስባችሁታል? የልጃቸው እናት ነች። እና ለምን ከልጃቸው እናት ጋር ከሚስታቸው ጋር ግብረ ስጋ ግንኙነት አደረጉ ተብሎ ይወቀሳል እንዴ ሰው? ምን አይነት ህሊና አላችሁ ክርስቲያኖች? ምን አይነት አርጊመንት ነው ይሄ ራሱ ማለት ነውና አላ ኩሊ ሃል በዚህ ስታንዳርድ ከሄደ ለምሳሌ ከነሱ ከራሳቸው አብርሃም አንደኛው ልጁን የወረደው ከባሪያ ነው። ራሱ አንደኛው ልጁን ኢስማኤልን የወረደው ከባሪያ ነው። ከባሪያ ጋር ግብረ ስጋ ግንኙነት አድርጓል ብለን መውቀስ እንችላለን አብርሃምን? በዚህ አናሎጂ መሰረት ማለት ነው። በዚህ አናሎጂ እናንተ ባመጣችሁት አናሎጂ መሰረት ከሄደን አብርሃም ከሳራ ጋር ግብረ ስጋ ግንኙነት አድርጓልና ለዚህ ሊወቀስ ነው ወይ? አንድ ሰው ከሚስቱ ጋራ ግብረ ስጋ ግንኙነት አደረገ ተብሎ ይወቀሳል ወይ? ያ ጀማ እና አይ ቲንክ ይሄን ይመስላል። በቂ ማብራሪያ ነው። ኢንሻአላሁ ተዓላ ይሄንን ርዕስ ይዘን ከዚህ በኋላ ላይቭ እየገባን የምንቀጥል ይሆናል። እያንዳንዱ የሚያነሷትን ሹብሃ መልስ እንሰጣለን ማለት ነው። እያንዳንዷን አንድም ሳይቀር ማለት ነው። የሆነ የወደቀውን ክርስትና ታች ያለውን ክርስትና ለማንሳት የሚጥሩትን ጥረት እንደማይሳካ እናሳያቸዋለን። እንዳለ የሚያነሷትን እያንዳንዷን ነገር ኢንሻአላህ ተዓላ ከዚህ በኋላ ዲባንክ የምናደርጋቸው ይሆናል። ለዛሬ በዚህ ብቃን። መነሳት ስላለበት ነው ያነሳነው። ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አኹና አነስ በሚገባ አብራርተዋል። እንደውም ዲባንክን የመታው ኦሬዲ በደንብ ሲጀመር ክሎዝድ የሆነ ኬዝ እኮ ነው። ሰሂህ የሆኑ ሐዲሶችን አሳየን። ኢስናዱ ይሄ ያመጡት መረጃ ደግሞ ضعيف እንደሆነ አሳየን። ኢቭን እንኳን ቢሆን ብለን እንኳን ማርያ የረሱል ሰለላሁ ዐለይሂ ወሰለም ሚስትና የልጃቸው እናት እንደሆነችን በሚገባ መልኩ በመረጃና በማስረጃ ማርያ ምንም ይሄ ጥያቄ የሚሆን ነገር አይደለም። ኢንሻአላህ በቀጣይ ደግሞ ወንድማችን ሐይተም የተወሰነ አንድ ሹብሃ ያነሳልናል። እሱ ደግሞ ኢንሻአላህ ወንድም መቀጠል ትችላለህ ሐይተም።